እኔን ይወዱኛል? የእርሶ ልጅ መሆኔን ያምናሉ? የእርሶን እኔ አይደለም መላው ህዝበ ሙስሊሙ ይወዱታል። ሼህ ኢብራሂም እኔን ይወዱኛል? እንደ ልጃቸው ያዩኛል? አያዩኝም? ጥያቄ ነው። ይሄ በግልጽ የታወቀ ነው በአዋጅ መሰረት። አሁን መስማት ፈልጋለሁ። አሁን መስማት ፈልጌ ነው። ይወዱኛል ነው ያው ከራሴ በላይ ባልወዶትም ከሁሉም በላይ ወዶታለሁ። ጀዛኩሙላሁ ኸይረን። ሙፍቲ ለርሱ ያዳላል የሚባል ክስ ይመጣል። እኔ ለርሱ አላዳላም፣ ግን እንደ አባት ወዶታለሁ። እርሱ እንደሳቸው እኔን ይወዱኛል? እኔ ልጄ ብለው ያስባሉ? ጥያቄ ነው፣ መልስ ብቻ ነው የምፈልግ። እንግዲህ ዛሬ ዝም ብለን እኔ እሱን ወዶታለሁ፣ ሰው ይወዱኛል ይሄን ያውቃል። እሱ ብቻ ሳይሆን እኔ ለመሆኑ የምጠራው ሰው የለኝም። እሺ በቃ እንደዛ ከሆነ 10 ቀን ነው አለ ሸራተን ጉባኤ። ቆይ እንዳይበላሽብኝ 10 ቀን ነው ሸራተን ጉባኤ። ሰምታችኋል። ሁለቱም አባቶች እንወድሃለን ልጃችን ብለዋል። እንግዲህ ከልባቸው ከሆነ 10 ቀን ኢዱንም የጉባኤውን ጉዳይ አብራችሁ ስሩ። እስከዚህ ለ10 ቀን እናንተ አትዋደዱ። ስለኔ ብላችሁ ስለልጃችሁ ብላችሁ ሁለታችሁ በጋራ ሆናችሁ የአረፋውንም የሸራተን ጉባኤም እንደ ወንድም አብራችሁ ስሩ። ስለናንተ አይደለም ስለኔ ብላችሁ ምስክር ደግሞ እናንተ ትሆናላችሁ፣ ህዝበ ሙስሊም ማለት ነው። በቃ እንግዲህ ወዳለሁ ብላችኋል። የሚወድ አላህን ወዳችኋል የምትሰቃዩት። አይ እኔ እኮ በእናንተ ፊት የተናገርኩት ጠይቄያለሁ። ጥያቄ ይወዳሉ ወይ ስላቸው ሼህ ኢብራሂም አዎ አሉ። አውቃለሁ እኮ አውቄ ጠየቅኳቸው። ሙፍቲ ጠየቅኳቸው አዎ አሉ። ሁለታችሁ ከወደዳችሁ ብዙ አልፈልግም። 10 ቀን ምን ችግር አላት? 10ዋን ቀን ግን አብራችሁ ሆናችሁ ሙስሊም እንዳይበተን አረፋውንም እንደተባለው የሸራተን ጉባኤም እናንተ ሰላም ስትሆኑ ጥሩ ነው። ለምሳሌ የአረፋ ዕለት ለምሳሌ ነው ሰላት ሳይሰገድ ሙፍቲ ዱዓ አድርገው ሰላት ከተሰገደ በኋላ ሼህ ኢብራሂም ዱዓ አድርጎ አረፋ ቤት ምን ነው ችግሩ? ንግግር ፖለቲካ አታውሩ እናንተ። ያ ረበል ዓለሚን ሰላም አውርድ ፍቅር አውርድ ብላችሁ ብትሄዱ ምንድነው ችግሩ? አይ ችግሩ የለም ማለቴ ነው። ይቅር ግን ዱዓን ብታረጉ ችግር የለም። ዱዓን ብታረጉ ችግር የለም። ክፉ አትናገሩ፣ ፖለቲካ አትናገሩ። ግን የአላህ ብላችሁ ብትለምኑ ምን ችግር አለው? ለኢትዮጵያም ጥሩ እኮ ነው እና ብዙ የሚያስጨንቅ አይደለም። አሁን ሁለታችሁ ስሩ። ሌላ ግን መስተካከል ያለበት ነገር አዲስ አበባ መጅሊስ እናንተ ከዛ ጀምሮ ጥበቃ አድርጉ። አዲስ አበባ መጅሊስ መፍረስ የለበትም። ምርጫው እስከሚካሄድ መጅሊሱ በነበረበት ነው ይቀጥለው። ልክ እናንተን አንቀበልም ይቆይ እንዳልነው እነሱም በነበራችሁበት ትቀጥላላችሁ። አዲስ ነገር አይካሄድም ማለት ነው። ከሸራተን ጉባኤ በኋላ ምርጫ ሲካሄድ የሚመጣው ነገር ካለ ያኔ እናያለን። እስከ ሸራተን ጉባኤ ድረስ እነ ሼህ ኢብራሂምም በነበራችሁበት የአዲስ አበባ መጅሊስም በነበራችሁበት ትቆያላችሁ ለ10 ቀን። 10 ቀን ናት። ሰብር አድርጉ ለ10 ቀን። ከ10 ቀን በኋላስ ምርጫው ሲካሄድ መልሶ እናንተን ከመረጣችሁ ትቀጥላላችሁ። አዲስ ሰው ካገኘ ደግሞ ሙስሊም ያ የመጣው ይመራችኋል። ምንም ችግር የለውም። ሰብር ግን አድርጉ። ሙፍቲና ሼህ ኢብራሂም ለ10 ቀን ሊታዘዙና በጋራ ሆኖ አረፋና የሚቀጥለው ጉባኤ በጋራ እንደ ወንድም ሊሰሩ ተስማምተዋል አይደለም? በእጅ አሳዩኝ። በእጃችሁ አሳዩ። ተስማምተናል ብላችሁ